የዩቲዩብ ቪዲዮአችሁ ስር የመጀመሪያው የኮሜንት ቦታ ላይ የምትፈልጉትን ሊንክ ወይም ደግሞ የምትፈልጉትን ጽሑፍ ጽፋችሁ እንዴት ፒን ማድረግ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ቪዲዮውን ላይክ፣ ሼር እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። መጀመሪያ የምትጠቀሙበትን ብራውዘር ትከፍታላችሁ። ከዛ ዩቲዩብ ቻናላችሁን ትከፍታላችሁ። ከዛ ዩቲዩብ ቻናላችሁን በከፈታችሁበት ኢሜል ሳይን ኢን ብላችሁ ወደ ዩቲዩብ ስቱዲዮአችሁ ትገባላችሁ። ወደ ዩቲዩባችሁ ከገባችሁ በኋላ የመጀመሪያው ኮሜንት ቦታ ሊንኩን ፒን ልታረጉ ያሰባችሁትን ቪዲዮ ትከፍታላችሁ። ቪዲዮውን ከከፈታችሁ በኋላ ወርታችሁ ወደ ኮሜንት ቦታ ትወርዳላችሁ። ወደ ኮሜንት ቦታ ከወረዳችሁ በኋላ አድ ኮሜንት የሚል አለ። እዛ ጋር ክሊክ ታረጋላችሁ። ክሊክ ስታረጉ ሊንኩን የምታስቀምጡበት ወይም ደግሞ መጻፍ የምትፈልጉትን ኮሜንት ወይም ሐሳብ እዚህ ጋር ታስቀምጣላችሁ፣ ትጽፋላችሁ። ከጻፋችሁ በኋላ እዚህ ጋር ኮሜንት የሚል አለ። ኮሜንት የሚለው ላይ ኦኬ ትሉታላችሁ። ኦኬ ስትሉት ልክ እንደዚህ ኮሜንት አድርጎ ያስቀምጥላችኋል። ይሄንን ኮሜንት ወይም ደግሞ ያስቀመጣችሁትን ሊንክ ፒን አርጋችሁ ከኮሜንቶቹ መጀመሪያ እንዲቀመጥ ለማድረግ የምትፈልጉት ኮሜንት ፊት ለፊት ትመጡና ከፊት ለፊት 3 ነጥብ ወርታች አለ። 3 ነጥቡ ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት እዚህ ጋር እንደምታዩት ፒን ኤዲት ዲሌት ብሎ ያመጣላችኋል። ፒን የሚለው ላይ ኦኬ ትሉታላችሁ። ከዛ ፒን ዚስ ኮሜንት የሚል ይሄን ያመጣላችኋል። እዚህ ጋር ትመጡና ፒን ትሉታላችሁ። ፒን ስትሉት ያስቀመጣችሁትን ሊንክ ወይም ደግሞ ኮሜንት ፒን መሆኑን እዚህ ጋር እንደምታዩት የፒን ምልክት ይመጣል። ፒንድ ብሎ በዚህ መልኩ ያሳያችኋል። ስለዚህ የምትፈልጉትን ሊንክ ወይም ደግሞ ኮሜንት ከኮሜንቶቹ መጀመሪያ በዚህ መልኩ ፒን አርጋችሁ ማስቀመጥ ትችላላችሁ። ሐሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቀጣይ በሌላ ጠቃሚና ትምህርታዊ ቪዲዮ እስከምንገናኝ ለሁላችንም በያለንበት ሰላም ይስጠን። ቸር ሰንብቱ። ባይ ባይ።